ሰላም ቤተሰብ እንግዲህ አሁን ወደ ጠለምት በድርቅና እንዲሁ ጉዳት በመሬት ናዳው ጉዳት ለደረሰባቸው እንግዲህ ወደ 3ኛ ወር 4ኛ ዙራችን ነው። ስለሷ ተናግሬ መቼም ማንም እኔ እንጃ እንግዲህ ከአላህ ነው። እኔ አላህ ያክብራት ነው የምለው። በሰሎሜ አማካኝነት ነው የመጣው። ይሄ የምታዩት በጀርመን ሀገር የጎንደር ተወላጆች ናቸው። በሰሎሜ አማካኝነት ይዘነው የምንሄድ ነው። እንግዲህ ያለው ሁኔታ ደግሞ እዛው ቦታው ላይ ሆነን የማሳያችሁ ይሆናል። እንግዲህ ቀሪውን ደግሞ ያው እኔ እንግዲህ በአብዛኛው ሙባረክ ተናግሮታል። ሙሉስ ተናገረው ትንሽ ምስጋና ለማመስገን ያክል ነው እንጂ በህይወት ነፍስ ተናገሩት ምንም አይደለም። ያው እንግዲህ በጀርመን ሀገር የሚኖሩ የጎንደር ተወላጆች ባሰባሰቡት የገቢ ማሰባሰቢያ ፕሮግራም በሰሎሜ በቃ አማካኝነት በሷ አካውንት የተላከ ብር ነው። ከ120 ኩንታል በላይ በቀሎና አልባሳትም እንዲሁ ሌሎች ቁሳቁሶች የተሟሉበት በዛሬው ዕለት ወደ ሰሜን ጎንደር ጠለምት ወረዳ ያው ይዘን እየሄድን ማለት ነው። ስለዚህ ረጆች ከጎናችን ናችሁ፣ ከተቸገሩት ወገኖቻችን ጎን ናችሁ። ይህን የችግር ተካፋይ ስለሆናችሁ ከልብ እናመሰግናለን። በዚህ አጋጣሚ እህታችን ሰለሞን ደግሞ ከምን በላይ ከየትኛውም ዓለም ያሉ ረጆች በሷ አማካኝነት ይህን እርዳታ እንድታደርስልን ብለው በሷ አማካኝነት ስለላከው ሰለሞን በዚሁ እናመሰግናለን። እንግዲህ ለወገን ደራሽ ወገን ነው እንደተባለው እናንተም ለወገን ደርሳችኋልና ከልብ እናመሰግናለን። በሰሜን ጎንደር ጠለምት ወረዳ አብና ቀበሌ በደረሰው የመሬት መንሸራተት አደጋ የተፈጥሮ አደጋ ለተጎዱ ወገኖቻችን የሚውል እንግዲህ ለረጅም ጊዜ ለብዙ ወራት በካምፕ ተጠልለው ለሚኖሩ ለተጎዱ እጅግ በጣም ለተቸገሩ ወገኖቻችን የሚውልን ድጋፍ በእህታችን ሰሎሜ በቃጹብ አማካኝነት በጀርመን ሀገር የሚኖሩ የጎንደር ተወላጆች ባዘጋጁት የገቢ ማሰባሰቢያ ፕሮግራም በተገኘ ገንዘብ እንግዲህ ወደ 700,000 ገደማ በሚጠጋ ገንዘብ የበቆሎ እህል ድጋፍና የአይነት ስጦታዎችን እንግዲህ በበርካታ ሁኔታ በጥሩ ዋጋም ተገዝቶ እንግዲህ የጎንደር ወጣቶች በሰሎሜ በቃጹብ አማካኝነት የመጣውን ድጋፍ አስተባብረን በእህታችን ሰሎሜ በኩል እንግዲህ ድጋፎችን አሰባስበን ዛሬ መነሻችን ለማድረግ እንግዲህ አቅዶችን እየተዘጋጀን እንገኛለን። እንግዲህ እንደምታዩት ወደ 120 ኩንታል በቆሎ ነው እንግዲህ ያለው። የአልባሳቱ ጉዳይ ደግሞ ወደ 25 ዘመናዊ ኮምፎርቶችን እጅግ በጣም ለቤተሰቡ ሁሉ መጋራት እንዲችል የሚጠቅም ሆኖ የተገዛ ከ50 በላይ የሚጠጉ የፎጣዎችን በተለይ ለሟች ቤተሰቦች ለተጎዱ ወገኖቻችን እጅግ በጣም ይጠቅማሉ ያልናቸውን ድጋፎች እንግዲህ ባለው ገንዘብ ሁሉ በተቻለው መጠን አብቃቅተን እንግዲህ ድጋፎችን ለማድረግ ችለናል። በተጨማሪም ደግሞ እንግዲህ ተቆራርጦ መድረስ የሚችል ወደ 200 ሜትር ገደማ የሚጠጋ የሼራ አሁን ደግሞ አርባ ጾምን ተያይዞ በመጣው ዝናብ መሰረት እንግዲህ ሊቸገሩ ይችላሉ በማለት እንዲያግዛቸው ሸራዎችን ወደ 200 ሜትር ሸራዎችን ገሰናል። ተቆራርጦ የሚደርስበትን ሁኔታ እዛ እንግዲህ ፈጥረን ደግሞ ድጋፎችን የአይነት ስጦታዎችን እህሎችን እንግዲህ ደግሞ በትክክል ለተጎጂዎች በእጃቸው በማድረስ እንግዲህ የምናሳያቸው ይሆናል። እንግዲህ ጎንደር ያለው የዝግጅት ሁኔታ ይሄን ይመስላል። ከዚህ በተጨማሪ ደግሞ እንግዲህ ሀገሬ ወገኔ ህዝቤ ብለው ሁሉም የጎንደርና አካባቢው ተወላጆች ለጠለምት ወገኖቻችን ያደረጋችሁትን መልካም ምግባር ሁሌም መቼም ቢሆን አንረሳውም። እንዲሁም ትውልድ ኢትዮጵያውያን የሀገር ወዳጆች እና እንዲሁም ደግሞ የጎንደር ማህበረሰብና የጎንደር ወጣቶች አለማመስገን አይቻልም። እናመሰግናለን። እንግዲህ ቦታው ላይ ሄደን ደግሞ ያለው ሁኔታ እናሳውቃለን።